ኢየሱስ ብቻ ነው ስለኔ የሚማልደው። ሟች ለኔ ሊማልድልኝ አይችልም። ሁሉ ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁሉ ጊዜ በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለኔ እየማለደ በሕይወት ለዘላለም ይኖራል። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለ? በሌላ በኩል ይመክራል። በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ በሩ እኔ ነኝ አለ እና ሞካሪ አለ፣ መስኮት የሚፈለፍል። የቤቱ ባለቤት ማዘለ አብ ነው፣ በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። እማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው።